በስልጤ ዞን ሳንኩራ ወረዳም የዘንድሮው መደበኛ የበልግ አዝመራ በበቆሎ ዘር የመሸፈን መርሃ ግብር በይፋ ተጀምሯል። መርሃ ግብሩን በይፋ ያስጀመሩት የወረዳው ከፍተኛ አመራሮች በገተም ዚኮ ቀበሌም የቦሎቄ ክላስተርንም ተመልክተዋል። አብደላ በድሩ ዝርዝር አለው። በስልጤ ዞን ሳንኩራ ወረዳ የዘንድሮውን የመደበኛ በልግ በበቆሎ ዘር የመሸፈን መርሃ ግብር የወረዳው ከፍተኛ አመራሮች አስጀምረዋል። በወረዳው የገተም ዚኮ ቀበሌ ነዋሪው አቶ ሱልጣን አደበናና ሌሎችም አርሶ አደሮች የበቆሎ ማሳቸውን በክላስተር በዘር ሲሸፍኑ ነው ያገኘናቸው። ዛሬ ያው በሬ እያረስን መስመር እየከፈትን በቆሎ እየዘራን ነው። ከዛ ግባቱም አያይዘን እንዘራለን። አንድ ላይ ተቀናይተን በክላስተር እየዘራን ነው የምንገኘው። ያው በክላስተር ለመዝራት 5 ለይተናል ቦታ። ከዛ ውስጥ ይሄኛው ላዚኮ ቁጥር 1 ይባላል። አንዱ ነው በለየነው ማለት ነው። ይሄኛው በዚህኛው ክላስተር በዚህኛው ቢያንስ ማለት ነው 18 አርሶ አደር ለይተናል። 15 ወንድ 3 ሴት ያታካታለች 10.5 ሄክታር ነው የሚታካተች ቦታ ማለት ነው። አርሶ አደሩ እንደሚሉት የሚፈጠሩ የሰብል ተባዮችን ርጭት በማካሄድ ለመከላከል የባለሙያዎች ድጋፍና ክትትል በተገቢው ለማግኘት ለምርት አሰባሰብም በክላስተር መዝራት ምቹ ነው ብለዋል። ይህንን ጠቀሜታ ተረድተው በባለፈው ዓመት ጀምረው ማሳቸውን በኩታ ገጠም መሸፈናቸው ይናገራሉ። ከዛ በፊትም ያው አምናም ካቻምናው እያደረገን መጣ ነው። በቆሎ ክላስተር በተለያዩ ሰብሎችን በክላስተር ብቻ በቆሎም ሳይሆን ቦሎቄም በዛ ልክ በቆሎ ስንዴም በክላስተር ነው የተለመደ ነው። በዚህ ቀበሌ በዚህ በፊት አዲስ አይደለም ለኛ ማለት ምርት ራሱ በማግኘት ጎን ለጎን አርሶ አደሮቹ ስራ ራሱ ሲሰሩ ማለት ጎን ለጎን ቁፋሮ ሲቆፍሩ ምንም ነገር በቃ አንዱ በጎን ይቆፍራል፣ አንዱ በጎን፣ አንዱ በግራ፣ አንዱ በቀኝ ሆኖ አንዱ ከላይ በቃ አንድ ላይ ተያያዥነት አለ። ሲሄዱም አብረው ይሄዳሉ፣ ለስራ ሲወጡም አብረው ይወጣሉ፣ ሲቆፍሩ አብረው ይቆፍራሉ። በዛ ልክ ማለት ነው። ምንም በቃ መሰለቻቻትም አይኖሩ። አንድ ላይ ሆነን ነው እየሰራን ጥሩ ምርት ለማግኘት ጥረት ያደርግናል። ወረዳው ምክትል አስተዳዳሪና የግብርና ጽህፈት ቤት ኃላፊው አቶ ሙሀባ ሳሊሃ በወረዳው የሚከናወነው በበቆሎ ዘር የመሸፈን ተግባር 75 በመቶ በክላስተር መከናወኑን ጠቁመዋል። እንደ ወረዳ ያው አጭር ጊዜና ያው በመደበኛ በልግ 8979 ሄክታር ያው ለማልማት በበቆሎ በቦሎቄ በድንችና በጓሮ አትክልቶች ለማልማት አቅደን ያው እንዳጠቃላይ በቆሎ 5551.9 ሄክታር ያው ለማልማት አቅደናል በአጭር ጊዜና በመደበኛ በልግ ማለት ነው። ከዛ ውስጥ 75% በክላስተር ምናለማው ነው። እንደዚህኛው ቀበሌ ዛሬ ያው ይሄ ቀበሌ ገተም ዚኮ የሚባል ቀበሌ ነው። እንደዚህኛው ቀበሌ 4 ክላስተሮች አሉ የበቆሎ ማለት ነው። ከነሱ ውስጥ አንዱ ክላስተር ይሄ ነው። እዚህ ጋር 52 ሄክታር ነው በክላስተር በቆሎ እያለመናለ ነው። ያው ሌሎች ክላስተሮችም ከዛሬ ቀጥሎ ባሉት ቀናቶች የሚለሙ ይሆናል ማለት ነው። በስልጤ ዞን የሳንኩራ ወረዳ ዋና አስተዳዳሪ ወይዘሮ ተሚማ ሙዴ በወረዳው ሁሉም የሰብል አይነቶች በክላስተር ለማልማት ግብ ተጥሎ እየተሰራ መሆኑን ገልጸዋል። ባለፈው ጀጀምቾ ሳያቶ ቀበሌ ላይ ጀምረናል። አሁን ገተም ዚኮ ላይ እየጀመርን ያለንበት ሂደት አለ። በተለይ እንደዚህኛው ቀበሌ ያው 4 ክላስተር አለ። በተለይ በቆሎ በክላስተር ይዘራል፣ ቦሎቄ በክላስተር ተዘርቷል። ሁሉንም አይነት የምንሰራቸውን ስራዎች በክላስተር እያደረግን የማሳ ማኔጅመንት ስራውንም የምርትና ምርታማነት ማሳደግ ላይም አጠቃላይ ድጋፍና ክትትል ሲደረግ ባለሙያውም አርሶ አደሩ የሚመጡ ቴክኖሎጂዎችንም በአግባቡ ለመጠቀም ያው ክላስተሪንግ ምን ማለት እንደሆነ ምን ጥቅም እንደሚሰጥ ለዚህ ሰው ማስረዳት ያው ለቀባሪ ማርዳት ነው። በተለይ ደግሞ ለገተም ዚኮ አርሶ አደሮች ክላስተር ምን ማለት እንደሆነ ብዙ መናገር የሚጠበቅ አይመስለኝም። የተዘጋጁ ማሳዎችን በዘር የመሸፈኑ ተግባር በቀጣይ 15 እና 20 ቀናት ውስጥ ማጠናቀቅ ይገባል ብለዋል። ይህም ለአርሶ አደሩ ምርትና ምርታማነት መጨመር ጉልህ ሚና እንዳለው ነው በመርሃ ግብሩ ሲያስጀምሩ የገለጹት። በተለይ እንደ ወረዳ ከአምና ጀምሮ የበልግ ጊዜያችንን ወደፊት አምጥተን ምርታማነታችንን አሳድገናል። አምና በጊዜ በቆሎ የዘራ ሰው ጥሩ ውጤት አላገኘም። አራሃብኩማ ወይ ይህንም ዘማን ደግሞ በዚህኛው ወር እስከ 15 ድረስ በዛ ቢባል እስከ 20 ድረስ ባለ መጠናቀቅ መቻል አለበት ነው። በጊዜ ዘርተን ሁሉንም ነገር በጊዜና በጥራት መስራት ካልቻልን ከጊዜው ጋር መሻገርም ሆነ መቀጠል አንችልም። በኢታብች ዝላም እናራለን። ስለዚህ ያለውን ነገር ምንም ይሁን ምን ነባራዊ ሁኔታውን ተከትሎ ካፈር መቀላቀል ያስፈልጋል ማለት ነው።
ተይረ ያላ ዶሶት የወረዳው ከፍተኛ አመራሮች በገተም ዚኮ ቀበሌ በክላስተር የለማ ሰፊ የቦሎቄ አዝመራንም ያለበት ሁኔታ ተመልክተዋል።